በቃ ሰይጣን ይመጣ እንትን ተናግሬ ያልወጣልኝም ነበር። ገብቶሻል? ይዤዋለሁ። ያ ጸብ አልፎ እኮ ቲክ ያስታርቀኝ ድሬዳዋ ሄጄ 3 ወር ተቀምጬ ምናምን ነው የመጣሁት። እስማ ከዛ ሀገር አማን ነው በቃ ሁሉም የሚያውቁት ሰላም እንደተፈጠረ ነው። ገባሽ? ከዛ ፊቴ ላይ አልመጣብኝም። የባለፈው አንድ ቀን የተናገረኝ ንግግር አብሾ አለብሽ ጉቺ ለኛ ቀላ አብሾ አይደለም። አዎ አብሾ ነው ጉቺ አብሾ ነው። ይሄማ አብሾ ነው። እያስታወሽ አሁን እኔ ውስጤ ነገር ከሌለ ማለት ነው ስጠጣ መሳቅና መጫወት አንዴ ጸጥ አልልም። ስቄ ነው በቃ ስስቅ ነው የሚያልቀው። ኪኪን ጠይቂያት እንግዲህ አዲስ አበባ ላይ ነው። ግን እኮ 5 ቀን በፊት እኮ አስጠንቅቀሻል እኮ ልጠጣ አልሽና አይ ነገር አለብኝ ይቅር አልሽ። የዛኑ ቀን ማታ ጂኒ ልጠጣ ስትይኝ ጠጪ ስልሽ አይ ብዙ ነገር አለ ላፈነዳው ይችላል ይቅርብኝ አልሽኝ። ከዛስ ደግሞ የዛኑ ቀን ማታ ማለት ነው ቤታ እንደውም አልቀጣም ብሎኝ ሄደ ጆከር እና እኔ ጌም እየተጫወትን ከዛ አሁን እኮ ብጠጣ ፊት ለፊቴ ጠርሙሱ አለ አልኩት። የጎርደን ሙሉ ጠርሙስ አለ። እንደውም ጆከር ጠጪ ስለኝ ታው ጆከር ከጠጣው ጠርሙስ ውስጥ ብርጭቆ ውስጥ የሚገቡብኝ ሰዎች አሉ አልኩት። ሲስቅ ነበር እኮ አብሮኝ። ከዛ ብርጭቆ ውስጥ ከገቡብኝ ደግሞ ልናገር ነው ስለዚህ ይቅርብኝ ለዛ ብዬ ነው ብዬ አልኩት ማለት ነው። እንደውም አልቀጣም ብሎኝ ሄደ አሸንፌው። ከዛ ማሚዬ ቤት ገባው። ማሚ ቤት ከፍታ ነበር። ማሚ እየጠጣች ነበር። ከዛ በቃ ከማሚ ጋር 2 ብርጭቆ ጠጥቼ እወጣለሁ ብዬ እንትንም አልነበረኝም መበረዣም አልነበረኝም። የነበረኝ እስኪያልቅ ደረቁን የጠጣሽው ኖ የነበረኝ እስኪያልቅ ጠጥቼ ላቆመው ነበር። ከዛ ሳይ በቃ እና ማሚዬም ፏ እያሉ ነው ምናምን ልጠጣ ብዬ መበረዣ የለኝም ግን በውሃ እየበረሽ ይመስለኛል የሆነ ሰዓት ላይ ረስቸው ብቻውን እየቀዳው ነው የጠጣሁት። ብቻውን ነው። ለዛ ማሚ ተጠያቂ ናት ማለት ነው። ለዚህ ጉዳይ አሁን ምርመራ ይካሄድባታል። እሷ ቤት ወጥቼ ኢንቨስቲጌሽን ይካሄዳል። አሁን አይ እሷ ቤት እኮ እያለች እኮ ቪዲዮ ላይ እየጨፈረች ኖርማል ነበረችው። ከማሚ ቤት እኮ ወጥቼ ግን ተናገርሻ። በቀደም እኮ ተናገርሽ እኮ ምን አልሽ? ከጠጣው ብዙ ነገር አለ ትናገራለሁ አልሽ ነበር። ጂኒው አስታውሳል። የዛን ቀን ማታ ራሱ ለጆከር ነግሬዋለሁ። የዛኑ ቀን ማታ ራሱ ለጆከር ብዬዋለሁ። እኮ ይቅርብሽ ተባባለን እኮ ይቅር ተባብለን ቻው ተባባለን ይቅርብሽ ተባብለን። ከዛ ማሜ ጋር ስሄድ እነ ማሜ ፏ እያሉ ሳይ በቃ ሊያዝ በቃ ብዬ ከፈትኩት ጠርሙሱ። ቤት ያሉ ልጆች ደግሞ ማለት ነው ኪኪ እና ማጊ ደግሞ ምን መሰላቸው መሰለሽ መጠጥ ስፈልግ እነሱ ጋር ደውዬ ነው መጠጥ የሚያዙልኝ። ለዛ ኬት አምጥታ ጠጣች ብለን እንጠርጥር እንዳለኝ አላወቁም። እነሱ ሙሉ ቦትል እንዳለኝ አያውቁም። ኬትም አምጥታ ልትጠጣ አትችልም ብለው ተገርመዋል። ገባችሁ? ያለኝ አልመሰላቸውም ጭራሽ መጠጥ። በዛ ነው